ሌላ ብራንድም የገዛችሁ ሴቶች ካላችሁ እንግዲህ የግድ ቼክ ማድረግ አለባችሁ። ይሄን ቪዲዮ ካያችሁ በኋላ ቼክ ማድረግ አለባችሁ። ኦኬ እዚህ ጋር አንድ የተደበቀ ሚስጥር አለ። ያው አንደኛውን እንግዲህ ከፍቼዋለሁ እንደምታዩት ይሄን ከፍቼዋለሁ ማለት ነው። ይሄን ከፍቼ ነው ያው ሚስጥሩን ያገኘሁት ማለት ነው። ይሄኛው እንደምታዩት ምንም ነገር የለውም፣ የተቀደደም የለውም። ይሄን ካሜራው ምንም ነገር የለውም ማለት ነው እንደሚታያችሁ። ኦኬ ምንድነው የሆነ ንጥረ ነገር እዚህ ውስጥ አለ። ሴት ልጅ ለካንሰር በሽታ የጡት ካንሰር በሽታ የሚዳርጋት ነገር ሆም ብለው ያስቀመጡት ነገር አለ። አብዛኞቻችሁ እንግዲህ ይሄን ነገር ሳታውቁ ነው የምትለብሱት፣ ያው ገዝታችሁ ምንም ቼክ ሳታረጉት ማለት ነው። ያው አለማወቅ ነው። ስለዚህ አሁን ይሄን ቪዲዮ ካያችሁ በኋላ ግን በጣም ጥንቃቄ ማድረግ አለባችሁ። ያው ለሁላችን እናቶቻችን እህቶቻችን ምክር ነው። ስለዚህ ኦኬ ምንድነው እዚህ ውስጥ ያለው ንጥረ ነገሩ ምንድነው? አሁን ከፍቼ ያሳያችኋለሁኝ። ያው እንዳልኳችሁ ምንም የተቀደደ ነገር የለውም ይሄኛው። ኦኬ ይሄኛው ግን ቼክ አድርጌዋለሁ ብያችኋለሁ፣ ቅድም ቼክ አድርጌዋለሁ። እሺ አሁን ይሄኛው እንከፍትና ውስጡ ምን እንዳለው ቼክ እናደርገዋለን። ያያችሁት? እሺ አሁን እኔ ይሄን እቀደዋለሁ ማለት ነው። ይኸው ኦኬ ጥንቃቄ ማድረግ አለብን ውስጥ ያለው እንዳነካው ማለት ነው። ኦኬ እሺ ያው እንደምታዩት እንግዲህ እኔ ቀድጄዋለሁ። ውስጡ ምን እንዳለው ላሳያችሁ ነው። ይሄ አዲስ የቀደድኩት ነገር ነው። ታያችኋል በደንብ አያችሁት ውስጡ ምን እንዳለ። የሆነ ቀስ አድርጌ አሁን ላውጣው ነው ማለት ነው። ንጥረ ነገሩና ያው ለበሽታ የሚዳርገውን ለካንሰር የጡት ካንሰር በሽታ የሚዳርገውን አያችሁት? ውስጡ ፕላስቲክ ውሃ አያችሁት? እንደ ውሃ አይነት የተቋጠረ ይሄን ኬሚካል ነው። ኦኬ አወጣዋለሁ እኔ እንዳይበላሽ በደንብ ለረጅም ጊዜ እንዲቆይ ተደርጎ የተሰራ ነው የሚመስለው። ኦኬ በደንብ ይታያችኋል ብዬ ገምታለሁ። እንዳይታወቅ እንግዲህ ይኸው በደንብ ጥብቅ አድርገው ነው የሰሩት። አያችሁት? ኦኬ አያችሁት? ይሄን ነው እንግዲህ ይኸው ሁለቱም ተቀደዋል ማለት ነው። ይሄኛውን ቀድጄዋለሁ በደንብ ይታያችኋል። ይሄኛውም ተቀደዋል ማለት ነው። አያችሁ አሁን ውስጡን ያለው ንጥረ ነገር ይኸው ፈሳሽ ይሄ ነው። ለካንሰር በሽታ የሚዳርጋችሁ ይሄ ነው ማለት ነው። አያችሁ ፈሳሽ አለው፣ ውስጡ ፈሳሽ አለው። በደንብ አይልም? አያችሁት? ውስጡ ፈሳሽ አለው። እንግዲህ ካንሰር በሽታ በዚህ መልኩ ነው ወደ ሴት ልጅ ያው በጡትዋን መልክ የሚያጠቁን ማለት ነው እነሱ። ስለዚህ በጣም ኬርፉል በጣም ተጠንቀቁ። ከእንግዲህ የጡት መያዣ ስትገዙ ማለት ነው ቼክ አድርጉት። ይሄንን ቪዲዮ ደግሞ ከወደዳችሁት ለሌሎችም ሼር አድርጉ። ያው ይሄንን የሚጠቀሙት እናቶቻችን እህቶቻችን ናቸውና ስለዚህ እነሱን ለማዳን ይሄን ቪዲዮ ካያችሁ በኋላ ሼር አድርጉት። ኦኬ እኛው ያው ፕላስቲኩ በደንብ ይታያችኋል። ኬሚካሉ እዚህ ውስጥ አለ ሞልቷል ማለት ነው። ኦኬ እንግዲህ ያው ለዛሬ የነበረን ይሄን ይመስላል። እንዳልኳችሁ ቴንክ ዩ ሶ ማች። ሰብስክራይብም ኮሜንትም ላይክም ለሰጣችሁኝ በጣም ከልብ አመሰግናለሁ። ይሄንን በተለይ ስለ ጡት መያዣ ስለ ካንሰር የሚል ፕሊዝ ሼር አድርጉት። ለሌላውም ያላየው ይሄው ይድረሰው፣ መልእክቱንም ይድረሰው። ሼር አድርጉት። በጣም አመሰግናለሁ። በቀጣይ እስከምንገናኝ ቻው። ቴንክ ዩ ሶ ማች